ሰላም ዛሬ ቡዲዝም በአማርኛ ፖድካስትን ክፍል 3 ነው የመጣሁት። ርዕሱ በፓሊ ላንጉጅ አናፓናሳቲ ሱታ ይባላል ወይም ማይንድፉልነስ ኦፍ ብሪዚንግ፣ በአማርኛ ደግሞ እስትንፋስን ማስተዋል ወይም እስትንፋስን ልብ ማለት ኢንስትራክሽን ወይም ሱታ። ከዚህ በፊት ስለ ማይንድፉልነስ ኦፍ ብሪዚንግ ወይም ትንፋሽ ልብ ስለማለት የተለያዩ ኢንስትራክሽኖች ሰምታችሁ ሊሆን ይችላል ወይም ማድመጣችሁ ወይም ማየታችሁ ሊሆን ይችላል። ግን አብዛኞቹ ኢንስትራክሽኖች አብዛኞቹ መመሪያዎች በጣም አጭር ናቸው ወይም ደግሞ ካቨር የሚያደርጉት በጣም ትንሽ ነገር ነው። የመጀመሪያዎቹን ብቻ ነው፣ ጥልቅ አይደሉም ወይም ሙሉ አይደሉም። አናፓናሳቲ ሱታ ግን ወይም ቡዳ ቀጥታ ካስተማሪ የተወሰደ ወይም ሙሉ መመሪያው ግን በጣም ጥልቅና ትክክለኛ ሜዲቴሽንን እንዴት እንደምናደርግ የሚያስተምረን ነው። ቡዳ ምንድን ያደረገው ይህንን ማይንድፉልነስ ኦፍ ብሪዚንግ ወይም ደግሞ እስትንፋስን ማስተዋል ያስተማረው ወይም መመሪያ የሰጠው በ16 ቅደም ተከተሎች ነው። በትክክል እንዴት ትንፋሽ ልብ እንደምንል የሚያስረዱን መመሪያዎች ናቸው። እና ቡዳ ምንድን ያለው እስትንፋስን ማስተዋል ወይም ልብ ማለት አንድ ነጠላ የትኩረት ነጥብ ላይ which means ትንፋሽ ላይ ወይም እስትንፋስ ላይ በማስተዋል እረፍት ከሌለው አእምሮ ወደ መንፈሳዊ ነጻነት እንዴት እንደሚወስደን ያሳያል። እና ሌላ ቡዳ ያለው ምንድን ነው እስትንፋስን ማስተዋል ወይም ልብ ማለት ሲዳብርና ሲለማ ትልቅ ፍሬና ጥቅም አለው። ስለዚህ ዛሬ ምን አናፓናሳቲ ሱታ ነው which is mindfulness of breathing ወይም እስትንፋስን ማስተዋል ነው። ሌላም መመሪያዎች አሉ which is አራቱ ማስተዋል መሰረት ወይም ደግሞ the four foundation of mindfulness የሚባሉ አሉ። the seven enlightenment factor ወይም ደግሞ ሰባቱ የንቃት ምክንያቶች የሚባሉ ደግሞ ሌሎች ኢንስትራክሽን አለ ወይም ሱታ አለ። እናያለን ኔክስት ቀጣይ ፓርቶች ላይ እነዚህን ሰባቱ የንቃት ምክንያቶችና አራቱ የማስተዋል መሰረቶችን ደግሞ ኔክስት ላይ እናያቸዋለን። እነሱም ሱታ ናቸው፣ ኢንስትራክሽን ናቸው። እና ግን እዚህ ጋር ቡዳ ምን ብሏል? ትንፋሽን ማስተዋል፣ ትንፋሽን ልብ ማለት እነዚህ አራቱን የማስተዋል ልብ የማለት መሰረቶችን ራሱ ውስጡ ይዟል ይባላል። ከነገራውንም ትንፋሽን ማስተዋል፣ ትንፋሽን ልብ ማለት ሰባቱን የንቃት ምክንያቶች በውስጡ ይዟል ብሏል። ስለዚህ ትንፋሽ ልብ ማለት ከቻለ ራሱ ፎር ፋውንዴሽን ኦፍ ማይንድፉልነስ ወይም አራቱን የማስተዋል መሰረቶች አሉን ማለት ነው። ከእንደገና ደግሞ ትንፋሽን በስነስርዓት እነዚህን 16 ስቴፖች ከተከተልን ደግሞ አሁንም ሰባቱን የንቃት ምክንያቶች ወይም 7 ኢንላይትመንት ፋክተር ራሱ እና እነሱንም ማወቅ እንችላለን እያለን ነው ቡዳ። ምንም እንኳን እነዚህ ሁለቱ የራሳቸው ሱታ ቢኖራቸውም የራሳቸው ኢንስትራክሽን ቢኖራቸውም ኮራቸው ግን መሰረታቸው ግን ማይንድፉልነስ ኦፍ ብሪዚንግ ነው እያለን ነው ቡዳ እዚህ ጋር። ከነገና እነዚህን ሰባቱን የንቃት ምክንያቶች ስናዳብርና ስናለማ which is በትንፋሽን ልብ በማለት ትንፋሽን በማስተዋል ከዛ እነዚህ ሲለሙ ደግሞ እውነተኛ እውቀትና ነፃ መውጣትን ያመጣልናል ይለናል። ስለዚህ every step of the way ከትንፋሽ ነው የሚጀምረው ማለት ከሜዲቴሽን ነው which is meditation ማለት mindfulness of breathing ማለት ነው። እስትንፋስን በማስተዋል ልብ ከማለት ነው የሚጀምረው እና እነዚህ 16 ስቴፖች በውስጣቸው እነዚህን ሁሉ ይዘዋል እያለን ነው ማለት ነው። ስለዚህ በጣም በቡዲዝም ወሳኙ እና መታወቅ ያለበት ቲቺንግ ወይም ኢንስትራክሽን ወይም መመሪያ አናፓናሳቲ ሱታ። ለዛ ነው ክፍል 3 ላይ ከዋና ዋናዎቹ ከፎር ኖብል ትሩዝ እና ከሄትፉል ፓዝ ቀጥሎ ይህን ለማቅረብ የወሰንኩት ማለት ነው። ኦልሞስት ሜዲቴሽን ማለት አናፓናሳቲ ሱታ ማለት ነው። ሜዲቴት አድርጉ ማለት አናፓናሳቲ ሱታን ኢንስትራክሽን ተከተሉ ማለት ነው። ስለዚህ ቡዳ ምን ብሏል እዚህ ጋር? መጀመሪያ ቅድሚያ መደረግ ያለበት ዝግጅት አለ። አንድ ተለማማጅ፣ አንድ ማንክ፣ አንድ ሜዲቴተር ወደ ጫካ ወይም ዛፍ ስር ወይም ገለል ወዳለ ቦታ ወይ ጸጥ ወዳለ ቦታ ሄዶ እግሮቹን በማጣጠፍ እግሮቹን ወደ ጎን በማጣጠፍ ወይም ሎተስ በሚባለው መንገድ ወይም በሚመች መንገድ ቁጭ በማለት ሰውነቱን ቀጥ አድርጎና ለጥሞና ወይም ለማስተዋል ቅድሚያ ሰጥቶ ከዛ በማስተዋል ወደ ውስጥ አየር ሲገባ ወይም ወደ ውስጥ ሲተነፍስ ልብ ይላል። አሁንም በማስተዋል ወደ ውጪ ሲተነፍስ ልብ ይላል። እዚህ ጋር በጣም መሰመር ያለበት ለማስተዋል ወይም ልብ ለማለት ቅድሚያ ሰተን ወይም ቦታ ሰተን ሪስፔክት አድርገ ነው ቁጭ ብለን አየር ሲወጣ ሲገባ ወይም ትንፋሽ ወደ ውስጥና ወደ ውጪ ሲገባና ሲወጣ ልብ እንላለን። ቅድሚያ መደረግ ያለበት ሰክሉድድ ወይም ጸጥ ያለ ቦታ መፈለግ ነው። ማይረብሸን ቦታ መፈለግ ነው። አይምሮአችን ውስጥ ዲስትራክሽን አላክሽል የሚረብሸን ነገር፣ ስለዚህ ውጪ የሚረብሸን ነገር አያስፈልገንም ነው። እሱ ራሱ ሌላ መሰናክል ስለሆነ ከጫጫታ ቦታ ወተን ገለል ያለ ቦታ ፈልገን ለማስተዋል ቦታ ሰተን ቅድሚያ ሰተን ክብር ሰተን ቁጭ ማለት ቅድሚያ መደረግ ያለበት ዝግጅት እሱ ነው። ስንጀምር ማለት ነው ሜዲቴሽናችን ስንጀምር ማስተር ከሆነን በኋላ እሱ የፈለገ ጫጫታም ላይ ሆነን ሜዲቴት ማድረግ እንችላለን፣ ኮንሰንትሬት ማድረግ እንችላለን። ግን ስንጀምር ጀማሪ ከሆነን ፈርስት ስቴጅ ላይ ግዴታ ጸጥታ ቦታ መስጠት ለማይንድፉልነስ በጣም ወሳኝ ነው ይለናል ማለት ነው። ስለዚህ ከ16ቱ የመጀመሪያው ትንፋሽ ወደ ውስጥ ሲገባ
ረጅም ከሆነ በረጅሙ አየር እየገባ እንደሆነ ይረዳል ፕራክቲሽነሩ ማለት ነው። ሜዲቴተሩ ትንፋሽ ወደ ውስጥ ሲገባ ረጅም ከሆነ በረጅሙ አየር እየገባ እንደሆነ ይረዳል። ወይንም ትንፋሽ ወደ ውጭ ሲወጣ ረጅም ከሆነ በረጅሙ አየር እየወጣ እንደሆነ ይረዳል። ሁለተኛው ትንፋሽ ወደ ውስጥ ሲገባ አጭር ከሆነ ደግሞ በአጭሩ አየር እየገባ እንደሆነ ይረዳል። ወይም ትንፋሽ ወደ ውጭ ሲወጣ አጭር ከሆነ በአጭሩ አየር እየወጣ እንደሆነ ይረዳል። ስለዚህ 1 እና 2 ትንፋሽ ሲወጣና ሲገባ ረጅምና አጭር መሆኑን መረዳት ነው ያለው። ስለዚህ እዚህ ጋር መረዳት የሚለው ወሳኝ አረፍተ ነገር። ለምን 1 እና 2ን ፕራክቲስ ስናደርግ መረዳት ብቻ ነው ከኛ የሚጠበቀው። ለምን እኛ መተንፈስን አንሰለጥንም ወይም ትንፋሽን እኛ በፍላጎት አንተነፍስም። ትንፋሽን እንታዘባለን ልብ እንላለን እንጂ አንቆጣጠረውም። ተፈጥሯዊ ሂደቱን እናስተውላለን። የመተንፈስ ስሜትን ማስተዋል ብቻ ነው ከኛ የሚጠበቀው እንጂ መቆጣጠር የለብንም ማለት ነው። የመጀመሪያውና ሁለተኛው አናፓናሳቲ ሱታ ላይ ያለው መመሪያ ምንድነው የሚለው? ትንፋሽን መታዘብ ልብ ማለት፣ ርዝመቱን እጥረቱን መታዘብ ወይም ልብ ማለት ከኛ የሚጠበቀው እና መረዳት። ምን አይነት ትንፋሽ ነው እየመጣ ያለው? ረጅም ነው። ምን አይነት ትንፋሽ ነው እየወጣ ያለው? አጭር ነው የሚለውን እኛ አንደርስታንድ ማድረግ ነው። ስለዚህ 1 እና 2 አንደርስታንድ ብቻ ነው የምናደርገው። የመጀመሪያው 2 መመሪያዎች መረዳት ነው ከኛ የሚጠበቀው። ምንም አይነት ጣልቃ ሳንገባ ወይም ምንም ትንፋሽን ትዊክ ለማድረግ ወይም ለመቆጣጠር ሳንሞክር፣ ይሄ ወሳኝ ነገር ነው። ይህንን ማድረግ ስንችል ነው 1 እና 2ን በስነ ስርዓት ማድረግ ስንችል ነው። ትንፋሽን መቆጣጠር ስናቆም እና ራሳችን ስንፈቅድለት ብቻ ነው ወደ 3 እና ወደ 4 መሄድ የምንችለው። አለበለዚያ ስታክ እናደርጋለን። 1 እና 2 ላይ ስታክ የምናደርገው ትንፋሽን ላይ መቆጣጠር ስንሞክር ነው። እነዚህ 16 ስቴፖች በስነ ስርዓት ስንከተላቸው ብቻ ነው ቀጣዩን አቺቭ ማድረግ የምንችለው። 1 እና 2ን በስነ ስርዓት ፕራክቲስ ስናደርግ ነው 3 እና 4 አቺቭ የምናደርገው ወይም የምናሳካው። ትንፋሽ ልብ ማለት ሜዲቴሽን ላይ ስታክ የምናደርገው ብዙ ጊዜ በትክክለኛ መመሪያው ስላልደረሰን ነው። ስለዚህ እዚህ ጋር ትክክለኛ መመሪያ ከቡዳ ራሱ ካስተማረው ነው እያየን ያለው። በስነ ስርዓት ኬርፉሊ ነው የተረጎምኩት። ይሄንን ትንፋሽ ረጅም ከሆነ አስተውሉ ልብ በሉ፣ አጭር ከሆነ አስተውሉ ልብ በሉ ነው ያለው እንጂ ተቆጣጠሩት ትዊክ አድርጉት አላለም። እሱ ነው ስታክ የሚያስደርገን። ይህን ማሳካት ከቻለን በኋላ የትንፋሽን ተፈጥሯዊ ሂደት መከተል ከቻለን በኋላ 3 እና 4 ጋር እንሄዳለን። ሶስተኛው ምንድነው? 1 እና 2ን ማሳካት ከቻለን በኋላ ወደ ውስጥ ስንተነፍስ መላው የትንፋስን እንቅስቃሴ እያጤንኩ አየር ሲገባ እታዘባለሁ ብሎ ራስን ማሰልጠን። ወደ ውጭ ስተነፍስ መላው የትንፋስ እንቅስቃሴን እያጤንኩ አየር ሲወጣ እታዘባለሁ ብሎ ራስን ማሰልጠን። ስለዚህ መጀመሪያ አየር ሲወጣና ሲገባ አንደርስታንድ ነው ማድረግ ያለብን። ጣልቃ አንገባም። ተፈጥሯዊ የትንፋሽን ሁኔታ ሲወጣና ሲገባ ልብ ማለት ማስተዋል ነው። የመጀመሪያው 1 እና 2 ማለት ነው። የመጀመሪያው 2ቱን ኢንስትራክሽን። ከዚህ በኋላ ያሉት ግን he trained us ነው የሚለው። he trained us ማለት ራስን ማሰልጠን መቻል። ምን ብለን ነው ራሳችንን የምናሰልጥነው? እዚህ ጋር ራስን ማሰልጠን ሲባል ምንድነው? ወደ ውስጥ ስታነፍስ ማለት ነው መላው የትንፋስ እንቅስቃሴን እያጤንኩ አየር ሲገባ ታዘባል። which is አሁን whole body of breath ማለት ሙሉ የትንፋሽን እንቅስቃሴ እያስተዋልኩ እየታዘብኩ እያጤንኩኝ ልብ እያልኩኝ ራሴን አሰለጥናለሁ። ማጤንና መታዘብን አሰለጥናለሁ ራሴን ማለት። ከዚህ በኋላ ያሉት እንዳለ ራሳችንን ማሰልጠን አለብን። መላው የትንፋስን እንቅስቃሴ ማለት ትንፋሽን የሚወክሉ ነገሮችን ብቻ ቦታ በመስጠት የትንፋሽን ሙሉ ክፍሎች መታዘብ ወይም ደግሞ ልብ ማለት ነው። ላይክ እንቅስቃሴውን ሙሉን ማለት ነው። ትንፋሽ ሲወጣና ሲገባ ያለውን ሙሉ መከተል መቻል ማለት ነው። ላይክ እንደ ምሳሌ ማለት የሆነ ነገር ሲንቀሳቀስ የሆነ ነገር ሲወዛወዝ ሙሉ እንቅስቃሴውን መታዘብ ማለት ነው። የሚንቀሳቀሰውን ፓርት ብቻ ሲሆን እንዳለ ሙሉ የሚወዛወዘውን ዘንግ ከሆነ ዘንጉን እስከነ ቦሉ ሙሉ እንቅስቃሴውን ማየት። የትንፋሽን ሙሉ እንቅስቃሴውን አየሩን ብቻ ሲሆን ሙሉ ፍሰቱን ማለት የትንፋስን ፍሰት ሙሉ ለሙሉ እያጤንኩኝ እየታዘብኩኝ ራሴን አሰለጥናል። እሱን መታዘብ እንድችል፣ እሱን ማስተዋል፣ እሱን ማጤን እንድችል ትሬን አደርጋለሁ ራሴ። ከነገና እዚህ ጋር ትሬን ሲባል ምን ለማመደው በኃይል ሳይሆን ቀስ በቀስ እየታዘብን ማለት ነው። እንዴት ነው የሚሰራው ብለን እየታዘብን ቀስ በቀስ በተነሳሽነት መንፈስ ነው የማስተዋል ልምድን ልብ የማለትን ልምድን የምናዳብረው ማለት ማዳበር ማለት ይሄ ነው። እንግዲህ ትንፋሽን ልብ ማለትን ማዳበር የምንችለው በዚህ መልኩ ነው። እያሰለጠን ነው ራሳችንን። አሁን ትንፋሽ ዝም ብሎ ብቻ አይደለም፣ እንቅስቃሴ አለው፣ ፍሰት አለው ብለን ራሳችንን ማሰልጠን እንጀምራለን። ሂደቱን መታዘብ እንጀምራለን። ሂደቱን ልብ ማለት እንጀምራለን። እና ይሄንን ፓርት ላይክ ሬጂስተር ማድረግ ማሰልጠን መቻል ሶስተኛው ፓርት ነው። ላይክ ማሰል ከዚህ በኋላ ያለው እንዳለ ኖት እያደረግን ራሳችንን የምናለማመደው ነገር ነው።
ስለዚህ ወደ ውስጥ ስተነፍስ መለው የስትንፋስን እንቅስቃሴ እያጤንኩኝ አየር ሲገባ እታዘባለሁ ብሎ ራስን ማሰልጠን። ወደ ውጭ ስተነፍስ መለው የስትንፋስን እንቅስቃሴ እያጤንኩኝ አየር ሲወጣ እታዘባለሁ ብሎ ራስን ማሰልጠን። ሶስተኛው ይሄ ነው። አራተኛው ደግሞ ሶስተኛውን ማሳካት ስንችል የትንፋሽን ሂደት የስትንፋስን ሂደት እንቅስቃሴ ሲወጣ ሲገባ ማስተዋል ስችል መታዘብ ስችል አሁን ወደ ውስጥ ስተነፍስ የስትንፋስን እንቅስቃሴ እያጤንኩ የስትንፋስን ሂደት እያጤንኩ እረጋጋለሁ ብሎ ራስን ማሰልጠን። ስለዚህ የትንፋሽን እንቅስቃሴ ሂደት ፍሰት በማወቅ ወይም በመታዘብ ራስን ማረጋጋት። የትንፋሽን ሂደት ወይም እንቅስቃሴ ማወቅ መቻል የሚሰጠን ሪዛልት መረጋጋት ነው። ስለዚህ ወደ ውስጥ ስተነፍስ የስትንፋስን እንቅስቃሴ እያጤንኩ የስትንፋስን እንቅስቃሴ ሂደት ፍሰት እየታዘብኩ ራሴን አረጋጋለሁ ብሎ ራስን ማሰልጠን። ወደ ውጭ ስተነፍስ የስትንፋስን እንቅስቃሴ እያጤንኩ እየታዘብኩ እረጋጋለሁ ብሎ ራስን ማሰልጠን። አራተኛው ራሳችንን የምናሰለጥነው በኃይል አይደለም። ትንፋሻችን እንቅስቃሴውን ሙሉ እንቅስቃሴ እንዳለው ስለማናቅ እሱን እየታዘብን እሱን እያወቅን ቀስ በቀስ ነው ራሳችንን የምናለማምደው ራሳችንን ትሬን የምናደርገው ማለት ነው። ምንም አይነት ኃይል መጠቀም የለብንም። ልክ ኃይል ከተጠቀምን ማንም ሰው ሜዲቴት አድርጎ የሚያውቀው የሚያውቀው ነገር ነው። ኃይል ከተጠቀማችሁ ሜዲቴት ለማድረግ ትንፋሽ ልብ ለማለት ኃይል ከተጠቀማችሁ አይሰራም፣ ይፋየታችኋል አይደል? ለምን ሲጀመር እኛ አይደለም እየተነፈስን ያለው ትንፋሽ ሀፕን ያደርጋል አይደል? ስለዚህ እሱን ስናቅ አሁን ዝም ብሎ ትንፋሽ ወደ ውስጥ ማስገባትና መውጣት ብቻቸውን ሌላ ብዙ ፕሮሰሶች አሉት። እሱን ነው የምንታዘበው፣ እሱን ነው የምናሰልጥነው ራሳችንን ማለት ነው። አራተኛው እሱ ነው። ከዛ አምስተኛው ወደ ውስጥ ስንተነፍስ አራተኛው ላይ መረጋጋት አገኘናል። አሁን እንቅስቃሴውን አይተን ሂደቱን አይተን አሁን ወደ ውስጥ ስንተነፍስ ከመረጋጋት የመጣውን የደስታ መንፈስ አጣጥማለሁ ብሎ ራስን ማሰልጠን። ያው ሲረጋጋ ምንድን ነው የሚመጣው? ሲረጋጋ ፒስ ይመጣል፣ ሰላም ይመጣል። ስለዚህ ከመረጋጋት የሚመጣውን የደስታ መንፈስ ይመጣል። እሱን አጣጥማለሁ ወይም ኤክስፒሪየንስ አደርገዋለሁ ብሎ ራስን ማሰልጠን። የደስታ መንፈስ ሲመጣ አሁን ኬት እንደመጣ እናውቀዋለን። የትንፋሽ ሂደትን ስንከተል ከተገኘ መረጋጋት የመጣ ደስታ ነው፣ የመጣ የደስታ መንፈስ ነው። ስለዚህ እንደሚመጣ በማወቅ ራስን ማሰልጠን ማለት ነው። ኔክስት ይሄ እንደሚመጣው ቀን እሱን እናጣጥመዋለን ወይም ኤክስፒሪየንስ እናደርገዋለን። ደስታውን የደስታ መንፈሱን ከመረጋጋት የሚመጣውን የደስታ መንፈስ እናጣጥማለን። እንደዛውም ወደ ውጭ ስንተነፍስ ከመረጋጋት የመጣውን የደስታ መንፈስ እናጣጥማለን ብሎ ራስን ማሰልጠን። አሁንም ወደ ውስጥም ወደ ውጭም ስንተነፍስ የሚመጣውን የደስታ መንፈስ እናጣጥማለን፣ ኤክስፒሪየንስ እናደርጋለን። ከዛ ስድስተኛው ምንድነው? ወደ ውስጥ ስንተነፍስ ከመረጋጋት የመጣውን እርካታ አጣጥማለሁ። ከእንደገና ደግሞ አሁን እርካታ ይመጣል። ቅድም የደስታ መንፈስ አሁን ደግሞ እርካታ ይመጣል፣ ኮንቴንትመንት ይመጣል። ያ የደስታ መንፈስ እርካታን ያመጣልናል፣ ሳቲስፋክሽን ወይም ደግሞ ፕሌዠር ይኖረዋል። ስለዚህ ወደ ውስጥ ስንተነፍስ ከመረጋጋት የመጣውን እርካታ አጣጥማለሁ ብሎ ራስን ማሰልጠን። ወደ ውጭ ስተነፍስ ከመረጋጋት የመጣውን እርካታ አጣጥማለሁ ብሎ ራስን ማሰልጠን። ስለዚህ እነዚህ ከላይ ሲወርድ ሲዋረድ የመጣ ሪዛልት ስለሆነ ውጤት ስለሆነ እያንዳንዱ ስቴፕ ላይ የሚመጡትን ነገሮች አውቆ ራስን ማሰልጠን። ይሄ ሲሆን ይሄ ነው የሚመጣው ብለን ራሳችንን እያሰለጠንን ኤክስፒሪየንስ እያደረግን የደስታ መንፈስ ሲመጣ እሱን እያጣጣምን፣ እርካታ ሲመጣ እሱን እያጣጣምን፣ መረጋጋት ሲመጣ እሱን እያጣጣምን እንወርዳለን ወይም ስቴፑን እንቀጥላለን ማለት ነው። ይሄ የመንፈስ ደስታና እርካታ የሚመጣው የስትንፋስን እንቅስቃሴ እያጤንን ስለተረጋጋን ነው። ከዛ ከትንፋስ ፍሰትን ሂደትን ወይም ከትንፋሻችን አንድ ከመሆን ከተገኘው መረጋጋት የተወለደ የደስታ መንፈስ ነው፣ የተወለደ እርካታ ነው። ከትንፋሽ ጋር ምንም አይነት ቅራኔ ሳንፈጥር ወይም ለመቆጣጠር ሳንሞክር አንድ ስለሆንን የመጣ የደስታ መንፈስ ነው፣ የመጣ እርካታ ነው ማለት ነው። ምንም አይነት ፍሪክሽን የሌለ ጊዜ የሚመጣ የደስታ መንፈስ አለ፣ ምንም አይነት ፍሪክሽን የሌለ ጊዜ የሚመጣ እርካታ አለ። ስለዚህ እሱን እናጣጥማለን ነው 5 እና 6። ስለዚህ ኤቭሪ ስቴፕ በውስጡ ኔክስት ስቴፕ አለ ማለት ነው። 7ኛ ወደ ውስጥ ተነፍስ አእምሮ አሰራርን በአእምሮ የሚሰሩትን ስራዎች ወይም ደግሞ አእምሮ ክሬት የሚያደርጋቸው ሜንታል ፎርሜሽኖችን እታዘባለሁ ብሎ ራስን ማሰልጠን። ነገሮች ክሬት ሲደረጉ አእምሮአችን ውስጥ ነገሮች ክሬት ሲደረጉ ፎርም ሲደረጉ እናያለን እና አእምሮ የሚሰራቸው ነገሮች እናያለን ማለት ነው፣ ሀሳቦች ምናምን። ስለዚህ አሁን ወደ ውስጥ እየተነፈስኩ አእምሮ የሚሰራውን ነገር እታዘባለሁ አውቃለሁ ብሎ ራስን ማሰልጠን። ቀጥሎ ምንድነው የሚመጣው? አእምሮ የሚፈጥረው ነገር እንዳለ ላይክ ያ ደስታ ያ እርካታ ያ የመንፈስ ደስታ ክሬት ያደረገው አእምሮ ነው። ስለዚህ እሱ የፈጠረውን ነገር ሜንታል ፎርሜሽን የሚባሉትን እነሱ እንዳሉ አሁን እታዘባለሁ። አእምሮ ውስጥ ክሬት ሲደረጉ እታዘባለሁ ብሎ ራስን ማሰልጠን። ወደ ውስጥ ተነፍስ፣ ወደ ውጭ ተነፍስም እንደዚህ አእምሮ ያሰራርን አውቃለሁ እታዘባለሁ ብሎ ራስን ማሰልጠን። ምን አፕን እንደሚያደርግ አእምሮ ውስጥ እታዘባለሁ አውቃለሁ ብሎ ራስን ማሰልጠን። ከተረጋጋን ከትንፋሽ ጋር አንድ ከሆን በኋላ ቀጥሎ የሚመጣው ማኒፌስት የሚያደርገው ነገር ምንድነው? አእምሮአችን ውስጥ ምን ሀፕን እንደሚያደርግ የሚያሳየን ነገር ይመጣል። ስለዚህ እሱን እታዘባለሁ አውቃለሁ ብሎ ራስን ማሰልጠን 7ኛው ነው ማለት ነው። ከዛ 8ኛው ምንድነው? ወደ ውስጥ ተነፍስ
ከአእምሮ አሰራር ጋር እስማማለሁና አረጋጋዋለሁ ብሎ ራስን ማሰልጠን። ወደ ውጭ ስተነፍስ አእምሮ አሰራሩ ጋር ሜንታል ፎርሜሽን የሚባለው ነው። አእምሮ አሰራሩ ጋር እስማማለሁና አረጋጋዋለሁ ብሎ ራስን ማሰልጠን። ይሄ ምን ማለት ነው? ስምንተኛው አእምሮአችን ላይ የሚፈጠሩ ነገሮች አሉና ከነሱ ጋር ደግሞ አሁን አልፋየትም ማለት ነው። ስምንተኛው አሁንም እነሱ እንዳሉ አእምሮ ክሬት የሚያደርጋቸው ነገሮች እንዳሉና እነሱ እንዳሉ እስማማለሁ ወይም ደግሞ ምንድነው አልቃረንም ወይም ደግሞ ጣልቃ አልገባም ብዬ ራሴን አሰለጥናለሁ። ደስ የሚሉን ደስ የማይሉን አሪፍ ይሁን ምን ይሁን ለምን የቅድሙ ደስታ ጠፋ ለምን የቅድሙ እርካታ ጠፋ የሚል ይሁን ወይ ሆነ የተለያዩ ነገሮች ክሬት ሲደረጉ አእምሮአችን ውስጥ እንታዘባለን። ልብ እንላለን እንጂ አንፋየተውም። ከዛ ልብ ብለን ተቀብለ ነው ተስማምተን ማለት ነው ስለማንፋየት እናረጋጋዋለን። ስምንተኛው ነው አሁን የምናስተውለው ነገር አካላዊ ትንፋስን ሳይሆን አእምሮ ያሰራሩን ነው። አሁን ኢቭን ትንፋሻችንን ልብ የምንለው በአእምሮዊ ነው። አእምሮዊ ወይ ነው which is አእምሮ ክሬት የሚያደርገው ነገር ላይክ ይሄ ድምጹን አይደለም። መጀመሪያ ለምሳሌ ትንፋሽ ልብ ማለት ስንጀምር በድምጽ ሊሆን ይችላል አይደል? የትንፋሹን ድምጽ እየተከተለን ይሆናል ፊሊንግ። አሁን ግን አእምሮ ክሬት የሚያደርገው ደግሞ ትንፋሽ አለ። አሁን ወደሱ እየሄድን ነው ማለት ነው። ከፊዚካል እየወጣን ነው፣ ከአካላዊ እየወጣን አእምሮዊ ትንፋስ አለ። እሱን እንታዘባለን ማለት ነው። አንዳንዴ ሊሰወርብን ይችላል፣ ሊርቀን ይችላል። ትንፋሻችን እዚህ ጋር ወደ ውስጥ እየተነፈስኩ ነው፣ ወደ ውጭ እየተነፈስኩ ነው፣ ግን ሊርቀኝ ይችላል። ከፊዚካል ወጥቻለሁ ማለት ነው። ፊዚካሊ ሲሆን አጠገቤ ነበር ያለው ትንፋሽ አብሬ ነው። አሁን ግን በጣም ዲፕ ጠለቅ ባለን ቁጥር ትንፋሽ ራሱ ሊረቀን ይችላል። አንዳንዴ ሊሰወር ራሱ ይችላል። ችግር የለውም አልተሰወረም። አንድ ላይ ተዋህዶ ነው ከአእምሮ ጋር አንድ ሆኖ ነው። ቅድም ከእንቅስቃሴው ጋር አንድ ሆነን አሁን ደግሞ አእምሮአችን ከትንፋሽ ጋር አንድ ሆነ እና አለ ትንፋሽ ወደ ውስጥ መተንፈስ ወደ ውጭ አለ፣ ግን ይርቀናል። በጣም የራቀ ይመስለናል፣ የጠፋ ይመስለናል። እሱንም ማወቅ ነው ቤስሊ የምናረጋገውም እሱ ነው። የት አለ ትንፋሽ የጠፋ ትንፋሽ የለ ምናምን የሚል ራሱ ሀሳብ ሲመጣ አለ ርቋችሁ ነው ለእናንተ አዲስ ኤክስፒሪየንስ ነው እያለን ነው። ያ በደንብ ፕራክቲስ እናደርግ ይሄ ኦብቪየስ ይሆንልናል ነው እሺ፣ ችግር የለውም። ግን ስቲል አሁንም እንቀጥላለን ማለት ነው። ከነገና እዚህ ስምንተኛው ደረጃ ላይ ስንደርስ ምንድነው እየተፈጠረ ያለው? አምስቱ የስሜት ህዋሳቶቻችን ማሽተት፣ ማየት፣ መዳሰስ፣ መቅመስ ምናምን ይሰወራሉ፣ ይጠፋሉ እና አእምሮ ብቻ ይቀራል። ኢቭን ትንፋሽ አእምሮ ይሆናል። ቅድም ስንሰማው የነበረው ትንፋሽን ለምሳሌ ወይም ፊል ስናደርገው የነበረው ስሜት ከነበረ ቅድም የትንፋሻችን አሁን ኢቭን ስሜቱ ድምጽም ካለው ድምጹ ይርቀናል፣ ወደ ውስጥ ገብተናል። ኮንሰንትሬትሮን አእምሮ ብቻ ነው የቀረው። አሁን ኢቭን ትንፋሻችን አእምሮዊ ትንፋሽ ብቻ ነው፣ ፊሊንግ ይጠፋል ማለት ነው። እና ትንፋሽ የሌለ ሊመስለን ይችላል፣ ግን አይደለም፣ ተቀይሮ ነው። አምስቱ የስሜት ህዋሳቶቻችን ሄደው ነው። አምስቱ የስሜት ህዋሳቶቻችን ደግሞ እንዲሄዱ የምናውቅበት ኒሚታ የሚባል ቡዳ ያስተማረው ምልከታ ይመጣል። አእምሮአችን ብቻ እንደቀረ የምናውቅበት ምልከታ ወይም አእምሮዊ ምልከታ ይመጣል። እሱ ምንድነው? ብዙ ጊዜ ብርሃን ይታየናል። አይናችንን ጨፍናለ፣ ግን ብርሃን ይታየናል። ያን ጊዜ አእምሮአችን ብቻ እንደቀረ አምስቱ የስሜት ህዋሳቶች 5 ሴንስ እንደሌሉ የምናውቅበት ነው። ዲፕ ስንገባ ሜዲቴሽን ላይ ማለት ነው። ከነገና አእምሮ ብቻ ቀረ ደግሞ ማለት አምስቱ መሰናክሎች ክፍል 2 ላይ ቡዲዝም እና ማሪ ክፍል 2 ላይ እንደተናገርኩት አምስቱ መሰናክሎች አሉ። ሜዲቴት ስናደርግ የሚያስቸግሩ አምስቱ መሰናክሎች ራሱ የሉም። አሁን አእምሮ ብቻ ነው ያለው ብያለሁ። ኤቭሪ ሴንሳችን የሉም፣ አሁን ተሰውረዋል፣ ጠፍተዋል፣ ቫኒሽ አድርገዋል። ስለዚህ ስጋዊ ፍላጎት፣ ስሜታዊ ፍላጎት የለንም፣ ጥላቻ የለንም፣ ስንፍና የለም፣ እረፍት ማጣት የለም፣ የቡዳን ቲቺንግ የዳማን መጠርጠር የለም። አሁን እነዚህ አምስቱ ራሱ የሉም። አሁን ያለን ስቴት ኦፍ ማይንድ፣ አሁን ያለን አእምሮዊ ሁኔታ ከነዚህ ከአምስቱ መሰናክሎች ነፃ ነው። የዛን ጊዜ 8ኛው ደረጃ ላይ ደርሰናል። የዛን ጊዜ ሁሉንም ነገር ለቀን ወይም ሁሉንም ነገር አልፈን አእምሮ ብቻ ነው የቀረው እንላለን ማለት ነው። አሁን ከዚህ በኋላ ትንፋሽ መወጣጫ ነው የሚሆነው። ስለዚህ አሁን ትንፋሽ ምንድነው የረዳን እስካሁን ድረስ ማለት ነው? ትንፋሻችን ትንፋሽ ልብ ማለታችን ከአምስቱ የስሜት ህዋሳት እንድንወጣ መወጣጫ ነው፣ ደረጃ ነው ማለት ነው። ትንፋሽን መሰረት አድርገን ማለት ነው። ይህን ያህል ነው ማይንድፉልነስ ኦፍ ብሪዚንግ ፓወርፉል የሆነው ማለት ነው። ከአንድ ነጠላ ነገር ተነስተን ነው ትንፋሽን ልብ ከማለት ጣልቃ ሳይገቡት ልብ ከማለት ተነስተን ነው እዚህ ምንደርሰው ማለት ነው። አሁን 9ኛው ላይ ስንሄድ ምንድነው ወደ ውስጥ ስንተነፍስ፣ አሁን ወደ ውስጥ ስተነፍስ ከዚህ በኋላ ትንፋሽ አለ፣ የትም አይሄድም። በህይወት እስካለን ድረስ ትንፋሽ አለ፣ ግን አሁን ርቆናል። እንደ በፊቱ ላይሆን ይችላል ትንፋሽ ልብ የምንለው አሁን ከሩቅ ሊሆን ይችላል፣ ወይም ደግሞ አእምሮዊ ትንፋሽ ሊሆን ይችላል። ብቻ ግን ወደ ውስጥ ስንተነፍስ አእምሮ ብቻ እንደቀረ በአእምሮዊ ምልከታ ወይም አንዳንድ አይናችንን ጨፍነን ብርሃን የሚታየን ከሆነ እሱን አእምሮዊ ምስልን እታዘባለሁ ብለን ራሳችንን እናሰለጥናለን። ስለዚህ 9ኛው አእምሮ ብቻ እንደቀረ ኤክስፒሪየንስ እናደርጋለን። ትንፋሽ ወደ ውስጥ ተነፍስ አእምሮ ብቻ መቅረቱን በአእምሮዊ ምልከታው አንዳንዴ አይናችን ጨፍነን በሚታዩን ብርሃኖች ወይም ደግሞ አእምሮዊ ምስል ካለ እሱን በመታዘብ ልብ በማለት አእምሮ ብቻ እንደቀረ ማወቅ ይችላል።
አይምሮ ብቻ እንደቀረ የምናውቅበት መንገድ ይሄ ነው። አሁንም ወደ ውጪ ስንተነፍስ አይምሮ ብቻ እንደቀረ በአይምሮዬ ምልከታው ወይም አንዳንድ አይናችንን ስጨፍን በሚታየን ብርሃን ወይም አይምሮዬ ምስል እሱን በመታዘብ ራስን ማሰልጠን ማለት ነው። አይምሮ ብቻ እንደቀረ የምናውቀው አይምሮዬ ምልከታ ወይም ምልከቶች ስለሚመጡ ነው። እነዛ ምልከቶች አይናችንን ስንጨፍን ብርሃን መታየት፣ ሁሉም ሴንሳችን 5ቱም ሴንሳችን መጥፋት 9ኛው ስቴጅ ላይ እንደደረስን ይነገራል ማለት ነው። which is ማይንድን ኤክስፒሪየንስ እያደረግን ነው። ሙሉ ለሙሉ አይምሮአችንን ኤክስፒሪየንስ እያደረግን ነው። ሙሉ ለሙሉ አይምሮአችንን እየታዘብን ነው። አይምሮአችን ብቻ ነው የቀረው ማለት ነው። 10ኛው ስቴፕ ምንድነው? ወደ ውስጥ ስንተነፍስ አይምሮ ብቻ እንደቀረ በማወቅ አይምሮ ላይ እምነት በመጣል ቅድም ባየነው ምልከታ ማለት ነው። አይምሮዬን ደስ አሰኛለሁ ብሎ ራስን ማሰልጠን። አይምሮአችን ብቻ ማይንዳችን ብቻ ሲቀር ካወቅን በኋላ እሱ ላይ እምነት በመጣል which is trust በማድረግ አይምሮአችንን በማመን like pure አይምሮ ነው ያለነው። ምንም ጀጅመንት የሌለበት ጣልቃ የማይገባ አይምሮ እንዳለ ካወቅን በኋላ ለዛ ስቴት ኦፍ ማይንድ እምነት በመስጠት ቦታ በመስጠት አይምሮአችንን ደስ እናሰኛለን። like ስንቀበለው ስናምነው አይምሮአችን ደስ ይለዋል እና gladdening the mind የሚባለው ማለት ነው ብሎ ራስን ማሰልጠን ነው። which is ቀጥሎ ያለው ስቴፕ አይምሮአችን ላይ እምነት መጣል ነው። the pure አይምሮ the mind አየነው አሁን እና እሱ ላይ እምነት በመጣል አይምሮአችንን ደስ ማሰኘት which is like እምነት ስንጥልበት ትረስት ስናደርገው የደስታ ፊሊንግ ይመጣል ማለት ነው። አሁንም ወደ ውጪ ስንተነፍስ አይምሮአችን ብቻ እንደቀረ በማወቅ አይምሮ ላይ እምነት በመጣል አይምሮአችንን ደስ እናሰኛለን ብሎ ራስን ማሰልጠን 10ኛው ይሄ ነው። 11ኛው ወደ ውስጥ ስንተነፍስ አይምሮ ብቻ ስለቀረውን የሚመጣ እንቅስቃሴ አለ። እሱን ጸጥ በማድረግ አረጋጋለ ብሎ ራስን ማሰልጠን። አሁን ምን ይፈጠራል መሰላችሁ? ኖርማሊ አይምሮ ብቻ ይቀራል፣ ከዛ ደስ ይሰኛል። which is አይምሮ ብቻ ሲቀር የሚቀር መረጋጋት አለ፣ ደስ የሚል ስሜት ይመጣል። ከዛ ግን ኔክስት ምን ይመጣል ነው እንቅስቃሴ ይመጣል። ከዛ ለምንድነው አይምሮ ብቻ ሲቀር ትንፋሽ የት ሄደ፣ አሁን ቅድም እንዳልኩት ሰውነት የት ሄደ ምናምን የሚል እንቅስቃሴ ይመጣል። ላይክ ስላለመድ ነው ይሄን ነገር ውጥረት ወይ ምናምን ይፈጠራል። ስለዚህ እሱ እንደሚመጣ በማወቅ አይምሮ ብቻ ሲቀር ይሄ እንቅስቃሴ ይሄ ታት ወይ ሐሳብ እንደሚመጣ በማወቅ እሱን ጸጥ በማድረግ አይምሮን አረጋጋዋለሁ። ችግር የለውም የትም አልሄዱም። ላይክ ምንድነው ወከባ ወይ እንቅስቃሴ ካለማወቅ ስለሆነ ችግር የለውም ብለን ራሳችንን እናረጋጋለን ማለት ነው። እምነት ስለጣልንበት አይምሮአችን ላይ አሁን ትክክለኛ አይምሮ ወይም ደግሞ የጠራ አይምሮ እንዳለን ስላወቅን አሁን እሱ ሊረብሽ የሚመጡ ነገሮች እንዳለ ጸጥ ማድረግን እንለማመዳለን ማለት ነው። ልክ እንደዛው ወደ ውጭ ስተነፍስ አይምሮ ብቻ ስለቀረ የሚመጣውን እንቅስቃሴ ጸጥ አደርጋለሁ አረጋጋለሁ ብሎ ራስን ማሰልጠን ማለት ነው። 12ኛው ምንድነው? ወደ ውስጥ ስንተነፍስ አይምሮአችንን ከአምስቱ የስሜት ህዋሳቶቻችን ነፃ እናረጋለን። ዳይሬክትሊ ነፃ እናረጋቸዋለን። አሁን ምንም አይነት እንቅስቃሴ አይኖርም። አሁን ምንም አይነት ድምጽ አይኖርም። አሁን ዳውት አይኖርም። ምንም ነገር አይኖርም። ከአምስቱ የስሜት ፊሊንግ አምስቱ ሴንሳችን ነፃ እናረጋለን። አሁን አይምሮአችንን ቅድም የነበረው እንቅስቃሴ አሁን ይጣፋል ማለት ነው። የትሄደ ያ ምናምን ሲል የነበረን ይጣፋል። አሁን ወደ ውጭ ስንተነፍስ አይምሮ ከአምስቱ የስሜት ህዋሳቶች ነፃ አረጋል። ፊል አርግ የሚል እጄ የትሄደ እግሬ የትሄደ ተንፋሽ የትሄደ የሚለውን እንቅስቃሴ ድምጽ ምናምን ለአይምሮ ቦታ በመስጠት እነዛን እንቅስቃሴ ወይም እነዛን ድምጾች ጸጥ በማድረግ አይምሮአችንን ከአምስቱ ሴንስ ነፃ እናረጋለን ማለት ነው። ፒውር አዌርነስ የሚባለው ፒውር ማይንድ የሚባለው አሁን ነው ማለት ነው። ጀስት ፒውር ማይንድ 12ኛ ላይ ፒውር ማይንድ ላይ እንዴት እንደሚደረስ በዚህ ስቴፕ እንደሆነ በማወቅ ራስን ማሰልጠን ማለት ነው። ይሄ አሁን በፓሊ ላንጉጅ ጃና የሚባለው ነው። ጃና 1 ጃና 2 የሚባል አለ። ግን ጃና የመጀመሪያው ስቴፕ ይሄ ነው። ጃና ማለት ሙሉ ሰውነታችን ዲሰፒር ያደርጋል። ሜዲቴት ስናደርግ ምንም ፊልም እናደርገው ነገር የለም። አንሰማም ወይም ደግሞ ብንሰማም ሩቅ ነው፣ አናይም፣ ኦቢሽናችን ጨፍነናል፣ ፊሊንግ የለም። አይምሮ ብቻ ነው አዌር የምንሆነው። ፒውር አዌርነስ ላይ የምንደርሰው 12ኛው ስቴፕ ላይ ነው ማለት ነው። ግን ማንም ሰው ከመሬት ተነስቶ 12ኛው ስቴፕ ላይ ደርስም ከአንድ መጀመር አለብን። ከዛ ከአንድ ሲንግል ፖይንት ከትንፋሽ ልብ ከማለት መጀመር አለብን ማለት ነው። 12ኛው ጃና የሚባለው ስቴጅ ላይ ደረስን ማለት ነው። ጃና ማለት ጥልቅ ጸጥታ ማለት ነው። አይምሮ ብቻ ቀርቶ የሚገርም ጸጥታ ውስጥ የሚገርም ፒውር ጸጥታ ውስጥ እንገባለን ወይም እንጎናጸፋለን። ያ ጃና ነው። 12ኛው ስቴፕ እሱ ነው። ከዛ 13ኛው ስቴፕ ከዛ ደግሞ እየባሰ ይመጣል። 13ኛው ስቴፕ ምንድነው? ወደ ውስጥ ተነፍስ አይምሮ ብቻ ሲቀር የጠፉትን ሁኔታዎች አላፊ እንደሆኑና ዘላቂ እንዳልሆኑ በጥልቀት አያለው ብሎ ራስን ማሰልጠን። አሁን እዚህ ጋር ዲፕ እና ፓወርፉሉ ፖይንት ምንድነው? አሁን ቀደም ምንድነው ያለው? ምንም ነገር የለም፣ አይምሮ ብቻ ነው፣ ፒውር ማይንድ ብቻ ነው የቀረው አይደል? ከዛ እነዚህ የት ሄዱ? እነዛ ስሜቶች ያ ፊሊንጋችን ትንፋሽ ምናምን አካላችን ምናምን የት ሄደ? ቦዲያችን የት ሄደ? አሁን እሱን ኮንተምፕሌት እናደርጋለን። አሁን 13ኛ ላይ ኮንተምፕሌት ነው፣ በጥልቀት ማየት እንጀምራለን። ምንድን ሰውነታችንን በጥልቀት ማየት እንጀምራለን።
እዛ የሚገርም ፒውር ማይንድ ላይ ሆነን እዛ ፒውር ስቴት ኦፍ ማይንድ ላይ ሆነን ጥልቅ ጸጥታ ላይ ሆነን እነዚህ የጠፉትን አይምሮ ብቻ ሲቀር እነዚህ የጠፉትን ሁኔታዎች ነገሮች አላፊ እንደሆኑ ጊዜ እንደሆኑ ዘላቂ እንዳልሆኑ በጥልቀት እናያለን። አሁን እውነተኛ ኢምፐርማነንት ይገባናል። ለምን አሁን ምንም የምንሰማው ነገር የለም ፊልም እናደርገው ነገር ፒውር አዌርነስ ላይ ያለ ነው። አዌርነስ ብቻ ነው ይቀር አዌርነስ ብቻ ሲቀር ነው የሚገባን ኤቭሪቲንግ ኢምፐርማነንት እንደሆነ ወጥተናል እና ትንፋሽ ወደ ውስጥ ተነፈሰ አይምሮ ብቻ ሲቀር የጠፉት ሁኔታዎች አላፊ እንደሆኑ ዘላቂ እንዳልሆኑ በጥልቀት ያለው ብሎ ራስን ማሰልጠን ወደ ውጭ ተነፈሰ አይምሮ ብቻ ሲቀር የጠፉት ሁኔታዎች አላፊ እንደሆኑ ዘላቂ እንዳልሆኑ በጥልቀት ያለው ብሎ ራስን ማሰልጠን 13ኛው ጥልቅ ጸጥታ ውስጥ ነው ኢምፐርማነንትን ኮንተምፕሌት ማድረግ በጥልቀት ማየት። ይሄ አሁን አሪፍ ምሳሌ ምንድነው ውሃ ውስጥ ነው የሚኖር እንስሳ የውሃ ዘላቂ እንዳልሆነ ውሃ ጊዜ እንደሆነ የሚያውቀው መሬት ላይ ሲሆን ብቻ ነው አይደል ውሃው ሲጣፋ ብቻ ነው። ውሃ ውስጥ ነው ዘላቂ እንዳልሆነ ጊዜ እንደሆነ ማወቅ በጣም ከባድ ነው። እኛ በአምስቱ የስሜት ህዋሳቶቻችን ውስጥ ተከበን ፊል እያደረግን እየሰማን እያየን እዛ ውስጥ ሆነን እነሱ ጊዜ እንደሆኑ አላፊ እንደሆኑ ዘላቂ እንዳልሆኑ ማወቅ በጣም ከባድ ነው። ስለዚህ ይሄ ጥልቅ ጸጥታ ውስጥ ሆነን ግን ምንም አይነት አምስቱ የስሜት ህዋሳቶች 5 ሴንስ ሳይኖሩ ማለት ነው ስሜታችን ፊሊንጋችን ኤቭሪቲንግ ያው ቅድሞ ኢቭን 5 ኢንድረንስ አምስቱ መሰናክሎች ራሱ ጥላቸው ይሄ ሬስለስነሱ መቅበጥበጡ ኤቭሪቲንግ እነዚህ ሁሉ የሚመጡት በአምስቱ የስሜት ህዋሳቶቻችን ናቸውና እነሱ አሁን የሉም አክሰስ ማድረግ አንችልም። ስለዚህ እዚህ ፒውር አዌርነስ ላይ ሆነን እነዛ ጊዜ እንደሆኑ ማወቅ በጣም ቀላል። አሁን የእውነት ኢምፐርማነንት ይገባናል ጊዜነት ይገባናል አላፊ እንደሆኑ አዌርነስ ብቻ ነው ያለው። ጥልቅ ጸጥታ ላይ ስንገባ ይህንን ማስተዋል እንችላለን። ስለዚህ ይህን ስናስተውል ደግሞ ኮንተምፕሌት የምናደርገው በጥልቀት የምናየው ምን ነው ጊዜነትን ነው። እነዛ እስከዛሬ አብረውን የነበሩት ነገሮች ሲሰወሩብን መስማት ማየት መዳሰስ ሲሰወርብን ጊዜነት በደንብ ይገባናል ማለት ነው። 13ኛው ነው። 14ኛው ወደ ውስጥ ስንተነፈስ አካልና አእምሮ ሲሰወር በጥልቀት ያለው ብሎ ራስን ማሰልጠን። አሁን ደግሞ ኢቭን ያው ቀጥታ ሙሉ አካላችንም ይሰወራል አእምሮአችን ራሱ ይሰወራል አዌርነስ ብቻ ይቀራል። ወደ ውጭ ስንተነፍስ አካልና አእምሮ ሲሰወር በጥልቀት እናያለን ብሎ ራስን ማሰልጠን። ኢቭን አካላችን ሲሰወር አእምሮአችን ራሱ ሲሰወር እሱን በጥልቀት እናያለን ማለት ነው። ላይክ ኤቭሪቲንግ ጊዜ እንደሆነ በደንብ ይገባናል እና ነገሮች ሁሉ ሲሰወሩ ሲጣፉ እናያለን ማለት ነው። 15ኛው ወደ ውስጥ ተነፍስ ቋሚ ናቸው ብዬ የማሰባቸው ነገሮች ሲሰወሩና ሲቀሙ በጥልቀት ያለው ብሎ ራስን ማሰልጠን። አሁን 15ኛ ላይ ምን ላይ ደርሳል? አሁን እስከዛሬ ቦታ የሰጧቸው ቋሚ ናቸው ያልኳቸው ነገሮች ቦታ የሰጧቸው ነገሮች ሁሉ ጠፍተው ሄደው ተሰውረው አዌርነስ ብቻ እንደቀረ አሁን እታዘባለሁ ወይም በጥልቀት ያለው ላይክ ሪያሊቲ ምን እንደሆነ ገነዘባለሁ። አዌርነስ ብቻ ማስቀራት ከቻለን በዚህ ሜዲቴሽን ማለት ነው ሌሎቹ ጊዜ እንደሆኑ የሚጠፉ እንደሆኑ የሚሰወሩ እንደሆኑ ግልጽ ይሆንልናል ማለት ነው። ወደ ውጭ ስንተነፍስ ቋሚ ናቸው ብዬ ማሰባቸው ነገሮች ሁሉ ሲሰወሩና ሲቀሙ በጥልቀት ያለው ብሎ ራስን ማሰልጠን። ወደ ውስጥ ተነፍስ ወደ ውጭ ተነፍስ ይሄንን ማስተዋል። ከዚህ የመጨረሻው 16ኛው ምንድነው? ወደ ውስጥ ተነፍስ ቋሚ ናቸው ብዬ ማሰባቸው ነገሮች ሁሉ ሲሰወሩና ሲቆሙ ካየው በኋላ እለቃቸዋለሁ ብሎ ራስን ማሰልጠን። አሁን 16ኛውና ፓወርፉል ምንድነው? ሌቲንግ ጎ ነው። አሁን እነዛ ሁሉ እስከዛሬ ቦታ የሰጧቸው ኤቭሪቲንግ መጀመሪያ ሲሰወሩ አየው። ከዛ ደግሞ ሲሰወሩ ጊዜ እንደሆነ አወቅኩኝ። ጠፋ የሉማ። ስለዚህ ሲጠፉ ሳይ ጊዜ እንደሆነ አወቅኩ። ከዛ ደግሞ አሁን ጊዜ እንደሆነ ካወቅኩ በኋላ ምንድነው ማረጋው? ላይ ጊዜ ከሆነ ምንም ቆርማ እለቃቸዋለሁ። አሁን እለቃቸዋለሁ ማለት ነው። ወደ ውስጥ ተነፍስ ቋሚ ናቸው ብዬ ማሰባቸው እስከዛሬ ቋሚ ናቸው ብዬ ያሰብኳቸው ቋሚ እንዳልሆኑ ካወቅኩ በኋላ እለቃቸዋለሁ። አሁን ወደ ውጭ ተነፍስ ቋሚ ናቸው ብዬ ያሰብኳቸው ነገሮች እንዳሉ ቋሚ እንዳልሆኑ ካወቅኩ በኋላ አሁን እለቃቸዋለሁ። ስለዚህ 16ኛው ነው ማለት ነው። ከመጀመሪያው ጀምሮ እስካሁን ስቴፕ ባይ ስቴፕ ከመጣን መጨረሻ ሌቲንግ የሚባለው በተለያየ መንገድ ለመግለጽ ሞክራለሁ። ትክክለኛው ሌቲንግ ትክክለኛው ሪሊንኩሽመንት የሚባለው ይሄ ነው። ኤቭሪቲንግ የምናደርገው በምክንያት ነው። አሁን የምንለቀው በምክንያት ነው። ጊዜ እንደሆነ የምናውቀው በምክንያት ነው። አእምሮ ብቻ እንደሚቀር የምናውቀው በምክንያት ነው። 5 የስሜት ህዋሳቶች ጊዜ እንደሆኑ የምናውቀው በምክንያት ነው። ኤቭሪቲንግ እስካሁን ያየነው ስቴፕ ባይ ስቴፕ ሁሉን በምክንያት ነው። ለምን? የላይኛው ምክንያት የሁለተኛው ነው ያመጣው። አእምሮ ብቻ ሲቀር ምልከታዎች ትንፋሽ ለመቆጣጠር ስንሞክር ስታክ እንደምናደርግ በምክንያት ነው የምናውቀው። ስለዚህ ከመጀመሪያው ጀምሮ በስነ ስርዓት ከመጣን ኤቭሪ ስቴፕ ከተከተልን ቦታ ምን ብሏል? you become fully aware መሆን ይቻላል። ፉሊ አሁን በቃ 16ኛው ስቴፕ ላይ መድረስ እንችላለን። ኢቭን ሌት ጎ ለማድረግ ይቀለናል። ጊዜነትን ለማወቅ ይቀለናል። ትክክለኛ ፒውር አዌርነስ እና ትክክለኛ ሰላም ማግኘት ይቀለናል። አሁን ሙሉ 16ንም ስቴፕ ከተከተልን ማለት ነው። ስለዚህ ቦታ መጨረሻ ላይ ምን ብሏል? ማንክስ ወይም ደግሞ ተለማማጆች ሜዲቴት የምታደርጉ ሁሉ በዚህ መልኩ ነው ትንፋሽን
የምናስተውለው ትንፋሽን ልብ የምንለው እና መጨረሻ ላይ ትልቅ ፍሬ ትልቅ ጥቅም የምናገኘው ይለናል ቡዳ ማለት ነው። ስለዚህ ይሄ ማይንድፉልነስ ኦፍ ብሪዚንግ ነው። እስትንፋስን ማስተዋል ሱታ ላይ ወይም አናፓናሳቲ ሱታ ላይ ቡዳ ስቴፕ ባይ ስቴፕ የገለጸልን በዚህ መንገድ ነው እና በተቻለ መጠን አኩሬትሊ ለመተርጎም ሞክሬያለሁ እና ለማብራራት ሞክሬያለሁ። ይሄን ይመስላል አናፓናሳቲ ሱታ ማይንድፉልነስ ኦፍ ብሪዚንግ ትንፋሽን ማስተዋል ሜዲቴሽን ኢንስትራክሽን ወይም መመሪያ ይሄን ይመስላል። ቡዲዝም በአማርኛ ፖድካስት ነው ክፍል 3። በጣም አመሰግናለሁ ስለተከታተላችሁኝ። በጣም አመሰግናለሁ ስለተመለከታችሁ። Thank you for watching. Thank you for listening. Love and respect. Peace.